ባቡ ሶም ፊ ሰፈሪ በሰፈር ላይ ሙሳፍርነት ላይ ሆነው ሰውም እንዴት ይታያል? አይሸተ ረዲየላሁ ዐንሃ እነ ሐምዘተ ኢብነ ዐምሪን አልአስለሚያ ከሐምዛ ኢብኑ ዐምር ኢብኑ አልአስለሚይ ቃለ ለነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አለ አአሱሙ ፊ ሰፈሪ በሰፈር ውስጥ ሆኜ እጾማለሁ ወይ ብሎ ሲጠይቃቸው ወካነ ከሲረ ሲያሚ ብዙ ጊዜ ጾም ስለነበረ ጾምን ስለሚወድ ቃለ ፈቃለ ኢንሺእተ ፈሱም ከቻልክ ጹም ማለት ካላስቸገረ ከቻልክ አሉት። ወኢንሺእተ ፈአፍጥር ከፈለክም ደግሞ አፍጥር። አን አነስ ብን ማሊክ ረዲየላሁ ዐንሁ ቃለ ከአነስ ብን ማሊክ እንደተዘገበው ረሱል ላ ሰለም እንዲያሉ ኩና ኑሳፊሩ ማ ነቢይ አፍዋን አን አነስ ብን ማሊክ ረዲየላሁ ዐንሁ ከአነስ ብን ማሊክ እንደተዘገበው ቃለ አለ ኩና ኑሳፊሩ ማ ነቢይ ሰለላሁ ዐለይሂ ወሰለም እኛ ከነቢያችን ሰለላሁ ዐለይሂ ወሰለም ጋራ ሰፈር እንሄድ ነበረ። ፈለም የዒብ ሷኢሙ ዐለል ሙፍጢሪ ጾመኛ ሰው በሚያፈጥሮ ላይ እንደ አይብ አልቆጠረውም። ወለል ሙፍጢሩ ዐለ ሷኢሚ የሚያፈጥረውም በሚጾመው ላይ አያነውርም ማለት ነው። የማይጾመውም የሚጾመውን አይነውርም፣ የሚጾመውም የማይጾመውን አይነውርም። ሰው እየበላ ቢሄድ ግማሹ እየበላ ግማሹ ቢጾም አንዱ አንዱን አይነውርም። እኛ ጾመኛ ነኝ አንተ አልጾምክም አይልም ማለት ነው። መብቱ ነው በረመዳንም ቢሆን። 192ኛ አን አቢ ደርዳኢ ረዲየላሁ ዐንሁ ቃለ ከአቢ ደርዳ እንደተዘገበው ኸረጅና ማ ረሱሊላሂ ሰለላሁ ዐለይሂ ወሰለም ከአላህ መልእክተኛ ጋር ወጣን ፊ ሸህሪ ረመዳን በረመዳን ወር ውስጥ ፊ ሐርን ሸዲድ በጣም ሞቃታማ በሆነ ወቅት ማለት ነው። ሐታ ኢን ካነ አሐዱና ለየضዑ የደሁ ዐላ ረእሲሂ አንዳችን እስኪሆን ድረስ እጁን ከጭንቅላቱ ላይ እስከሚያስቀምጥ ድረስ ማለት ነው። ሚን ሽደቲል ሐሪ በጣም ከመሞቁ የተነሳ በጣም ፀሐዩ ከመበርታቱ የተነሳ ማለት ነው። ወማ ፊና ሷኢሙን ኢላ ረሱሊላሂ ሰለላሁ ዐለይሂ ወሰለም በእኛ መካከል የሚጾም አልነበረም በዚህ በረመዳን ማለት ነው። ረሱላችንና ወአብዱላህ ብኑ ረዋሃ እንጂ ሁለታቸው ብቻ ይጾሙ ነበር በዛን ቀን አሉ። ብዙ ነበርም ብሎ ስለገለጸ 193ኛው አን ጃቢር ኢብኑ አብድላህ ረዲየላሁ ዐንሁማ ቃለ ከጃቢር ኢብኑ አብድላህ እንደተዘገበው ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነበሩ ፊ ሰፈሪን በሰፈር ውስጥ ፈረአ ዚሐመን ግፊ ያዩ ሰዎች ሲገፋፉ ማለት ነው። ወረጁለን ቀድ ዙሊለ ዐለይሂ ወረጁለን አንድን ሰውዬም አዩ ቀድ ዙሊለ ዐለይሂ ሰዎች ሲያንጠለጥሉለት ማለት ነው ጥላ ነገር ፈቃለ ማ ሀዛ ይሄ ደግሞ ምንድን ነው አሉ። ቃሉ ሷኢሙን ይሄኛው ሰውዬ ጾመኛ ስለሆነ ነው ከበደው። ቃለ ለይሰ ሚነል ቢር ሲያሙ ፊ ሰፈሪ በሰፈር ውስጥ ሆኖ መጾም ከጥሩ ስራ አይባልም፣ ይሄ ከብር አይደለም አሉ፣ ከጥሩ ስራ አይደለም። ወሊሙስሊሚን አለይኩም ቢሩክሰቲላሂ ለቲ ረኸሰ ለኩም አለይኩም በሙስሊም ዘገባ ደግሞ አለይኩም በእናንተ ላይ ይሁን ቢሩክሰቲላሂ በአላህ የአላህ ማግራራት ማለት ነው። አለቲ ረኸሰ ለኩም እሱ ለእናንተ ያግራራውን ነገር መቀበል አለባችሁ። መብታችሁ ነው መጾም መብላት ትችላላችሁ እስካለ ድረስ ይህንን መቀበል ነው እንጂ በዚህ ደረጃ ላይ መቸገር የለባችሁም አሉ። ማለት ለሚከብደው ሰው ጥሩ አይደለም ማለት ነው፣ ይከለከላል። 194ኛው አን አነስ ብን ማሊክ ረዲየላሁ ዐንሁ ቃለ አነስ ብን ማሊክ እንዲህ ብለዋል ማለት ነው። ኩና ማዕ ነቢይ ሰለላሁ ዐለይሂ ወሰለም ከአላህ መልእክተኛ ጋር ነበረን ፊ ሰፈሪ በሰፈር ውስጥ ፈሚነ ሷኢሙ ወሚነ ልሙፍጢር በእኛ መካከል የሚበላም የማይበላም አለ የሚጾም ማለት ነው። ቃለ ፈነዘልና መንዝለን ፊ የውሚን ሐሪን በጣም ሞቃታማ በሆነ ቀን ውስጥ ወአክተሩና ዚለን ሳሒቡል ኪሳኢ የበለጠ ጥላ ያለው የሚባለው ሰው እንትን ጋቢ ያለው ሰው ነው አለ። የሆነ ልብስ ነገር በራሱ ላይ የሚያደርገ ፈሚና መን የተቂ ሸምሰ ቢየዲህ ሌላው ደግሞ አቶ እጁን የሚያንጠለጥል አለ። ቃለ ፈሰቀጠ ሱዋሙ የሚጾሙ ሰዎች ወዳደቁ አለ። ወቃመ አልሙፍጢሩና ሲበሉ የነበሩ ሰዎች ደግሞ ቆሙ። ፈضረቡ ልአብንየተ ዱንካን ሰሩ ማለት እዛ ስለሰፈሩ ማለት ነው።
ዱንካን ሰሩ። ወሰቀው ሪካባ ግመሎችንም አጠጡ። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ ذهب المفطرون اليوم بالأجر ዛሬ በልቶ የዋሉ ሰዎች ምግብ እየበሉ የዋሉ ሰዎች በአጅር ሄዷል አሉ። ይሄ ማለት እነሱ ከራሳቸውም አልፎ እነሱን ወደ ማገልገል ስለሄዱ በጣም ብዙ አጅርም ያገኛሉ። እንግዲህ በዚህ እየከበዳቸው መጾም ጥሩ አይደለም ማለት ነው። 195ኛው عن عائشة رضي الله عنها قالت كان يكون علي الصوم من رمضان كان نبر يكون ሆኖ ማለት ነው علي በኔ ላይ الصوم صوم من رمضان ከረመዳን ማለት ነው። ማለት ቀዷ ሳላወጣ ረመዳን ውስጥ የበላው ሊኖር ይችላል። فما استطيع ان اقضي الا في شعبان በሚመጣው ሻዕባን እንጂ ቀዷ ማውጣት አልችልም ነበር። በአመቱን ጠብቃ ማለት ነው። ሻዕባን ሲደርስ ነው ቀዷ መጣ። ይሄ ለምንድነው ከተባለ ረሱላችን ሰለላሁ ዐለይሂ ወሰለም በጣም የሚጾሙት በሻዕባን ወር ውስጥ ስለሆነ ከሳቸው ጋራ ለመጾም ብላ ነው ማለት ለሳቸው ብላ ማለት ነው። 196ኛ عن عائشة رضي الله عنها أن رسول الله صلى الله عليه وسلم قال من مات وعليه صيام صام عنه وليه የአላህ መልእክተኛ እንዲህ ብለዋል من مات وعليه صيام አንድ ሰውዬ ጾም ያለበት ከሞተ صام عنه وليه ወልዩ ይጾምለታል። ወልይ ማለት ቤተሰቦቹ ማለት ነው ይጾሙለታል። ይሄ ማለት ሰውየው በዛው በሽታ ከሞተ አይደለም። ለምሳሌ ረመዳን ውስጥ በጣም ታሞ በላ በሽታውን ሳይድን በዛው ሞተ። ይሄኛው ሰውዬ ሳይሆን ዑለሞች እንደሚሉት በዚህ ደረጃ ላይ የሚጾምለት የነዝር ጾም ያለበት አንድ ረመዳንም ሆኖ ደግሞ ሰውየው ረመዳንን በላ በህመም ምክንያት ከዛን ተሻለው ለመጾም ምቹ ጊዜ ነበሩ ተሽሎታል ማለት ነው። ከዛ በኋላ በሌላ ህመም ደግሞ ከእንደገና ሞተ ረመዳኑን ሳይጾም ማለት ነው። የመጾሚያ ጊዜ አግኝቶ ስለሞተ ይሄኛው ሰውዬ ይጾምለታል ይላሉ። وأخرجه أبو داود أبي داود ዘግቦታል። وقال هذا في النذر ይሄ በነዝር ውስጥ ነው ብለዋል። وهو قول أحمد بن حنبل ይሄ የአህመድ ብን ሐንበል ንግግርም ነው። እንግዲህ እዚህ ውስጥ ረሱላህ ሰለላሁ ዐለይሂ ወሰለም በአጠቃላይ ስለ ማንኛውም ጾም ነው ስላሉ ማለት ለብቻ የነዝር ነው ስላላሉ ቅድም ባልኩት በሁሉም ጾም ላይ ነው ማለት ነው። 197ኛ عن عبد الله بن عباس رضي الله عنهما قال جاء رجل النبي صلى الله عليه وسلم አንድ ሰውዬ ወደ ረሱላህ ሰለላሁ ዐለይሂ ወሰለም መጣና فقال عليه يا رسول الله ያለው መልእክተኛ ወይ إن أمي ماتت وعليها صوم شهر እናተ በሷ ላይ የአንድ ወር ጾም ያለባት ሞተች أفأقضيه عنها ከሷ ላይ ቀዷ አወጣለሁ ወይ አለ። فقال لو كان على أمك دين أكنت قاضيه عنها በእናትህ ላይ ደይን ብኖር ማለት ኢዳ ብኖር ትከፍል ነበር ወይ ብሎ ጠየቁት። قال نعم አዎ አለ። قال فدين الله أحق أن يقضى የአላህ ኢዳ ደግሞ መከፈል ያለበት ከሁሉ የበለጠ መከፈል ያለበት የአላህ ኢዳ ነው አሉት። وفي رواية جاءت امرأة إلى رسول الله صلى الله عليه وسلم በሌላ ዘገባ ደግሞ አንድ ሴትዮ ወደ ረሱል ሰለላሁ ዐለይሂ ወሰለም መጣች። فقالت አለች يا رسول الله يا الله መልእክተኛ ወይ إن أمي ماتت እናተ ሞታለች وعليها صوم نذر የነዝር ጾም ያለባት أفأصوم عنها ከሷ ላይ ልጾም ወይ አለች። فقال أرأيت ይታይሻል ወይ لو كان على أمك دين በእናትሽ ላይ ደይን ቢኖር ኢዳ ቢኖር فقضيتيه ትከፊ ነበር ወይ أكان ذلك يؤدي ذلك عنها أكان ذلك فقضيتيه أكان ذلك يؤدي ذلك عنها فقضيتي በእናትሽ ላይ فقال أرأيت ታይሻል ወይ لو كان على أمك በእናትሽ ላይ ቢሆን አሉ ደይኑን فقضيتيه ኢዳ ኖሮባት ቢከፊ አሉት። أكان ذلك يؤدي ذلك عنها ይሄ አንቺ የከፈልሽው ነገር ከሷ ላይ ኢዳውን አይጥልም ወይ ማለት ከኢዳው ነፃ አትሆንም ወይ እናትሽ አሏት። فقالت አለች نعم አሁን የከፈልኩማ ነፃ ትሆናለች። قال فصومي عن أمك ከእናትሽ ላይ ጾሚ አሉ። عن سهل بن سعد الساعدي رضي الله عنه كسهل بن سعد الساعدي የተዘገበው أن رسول الله صلى الله عليه وسلم يا الله መልእክተኛ ቃለ አሉ
ላ የዛሉ ናሱ ቢኸይሪን ሰዎች ከጥሩ ስራ አይወገዱም አሉ። ማዐጀሉል ፊጥራ ፍጥርን እስከ ታዕጂል እስከሚያደርጉ ድረስ እስከሚያፋጥኑ ድረስ አሉ። ማለት ስሁርን ፍጥርን ፈጠን አድርገን ነው መብላት ያለብን። ስሁርን ደግሞ ተአኺር እናደርጋለን። ይሄ እንደዛ ጥሩ ነው አሉ። አን ዑመር ብን አልኸጣብ ረዲየላሁ ዐንሁ ከዑመር እንደተዘገበው ቃለ ቃለ ረሱሉላህ ሰለላሁ የአላህ መልእክተኛ ብለዋል ኢዛ አቅበለ ለይሉ ሚን ሃሁና ለይል በዚህ በኩል ከመጣ አሉ ወአድበረ ነሃሩ ሚን ሃሁና ቀን ደግሞ በዚህ በኩል ከሄደ አሉ። ማለት ለይል በዚህ በፀሐይ መውጫ ከመጣ ቀን ደግሞ በፀሐይ መግቢያ ከሄደ አሉ ፈቀድ አፍጠረ ሳኢሙ ጾመኛ የሆነ ሰው አፍጥሯል፣ ጊዜው ደርሷል ማለት ነው። በዚህ ሰዓት ማፍጠር ይችላል። በዚህ ነው የሚታየው። አን አብድላህ ብን ዑመር ረዲየላሁ ዐንሁማ ከአብዱላህ ብን ዑመር እንደዘገበው ቃለ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ከልክለዋል። አኒል ዊሳሊ ጾምን ውሳል ከማድረግ ውሳል ማለት ሳያፈጥሩ እስከ ስሁር ድረስ መሄድ ውሳል ይባላል። ረሱል ሰለላሁ ዐለይሂ ወሰለም ከዛም በላይ ይሄዱ ነበር እስከ 2 ቀን እንደዛ። ቃሉ አሉ ኢነከ ትዋሲሉ አንተ ትቀጥላለህ እኮ ሳታፈጥር ትቀጥላለህ እኮ አሉት። ቃለ ኢኒ ለስቱ ሚስለኩም እኔ እንደናንተ አይደለሁም። ኢኒ ኡጥዐመ ወኡስቃ እኔን የሚያበላኝና የሚያጠጣኝ አለ ማለት ያጠጣኛል ያበላኛል አላህ ማለት ነው። ወረዋሁ አቡ ሁረይረተ ወዓኢሸቱ ወአነስ ብን ማሊክን እንግዲህ እነዚህ ሰዎች ዘግቦታል ማለት ነው። ይሄ ማለት ረሱላህ ሰለላሁ ዐለይሂ ወሰለም በዛሂር ይበላሉ ማለት አይደለም። ውሳል እያደረጉ ግን አላህ ሱብሓነሁ ወተዓላ ይመግባቸዋል በውስጥ ወሊ ሙስሊሚን በሙስሊም ደግሞ ሪዋያ ማለት ነው። አን አቢ ሰዒድ አልኹድሪ ከአቢ ሰዒድ አልኹድሪ እንደተዘገበው ፈአዩኩም አራደ አን ዩዋሲለ ፈልዩዋሲል ኢለ ሰሐሪ መቀጠል የፈለገ እስከ ስሁር ድረስ መቀጠል ይችላል ብለው ረሱላህ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ወሰለላሁ ዐለይሂ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰለም